እንዴ አንዴ የተጻፈን ቀደር ይቀየራል እንዴ አላቸው ደረሳው ለሸኹ። ልጄ ዱዓ ቀደርን አዘውትሮ እንደሚታገለው አታውቅምን አሉት ሸኾቹም። አንዳንዴ በተከታታይና ሳይታክቱ የሚደረግ ዱዓ ከጥንካሬው የተነሳ ቀደርን ሊጥለው ሁሉ ይቃረባል። በዚህ ላይ ደግሞ ደጋግ የአላህ መላእክት ጭምር ያግዙታል። አላህ ሆይ የዚህን ባሪያህን ዱዓ ስማ እያሉ። ልጄ ሆይ ዱዓ የአላህ መሻት ያለበት ነው። እጅህን ከፍ እንድታደርግ ያደረገህ እሱ ነው። ስለሆነም ቀደርህን ሳታውቅ በቃ ቀደሬ ይህ ነው አይቀየርም ብለህ ቁጭ ባልክበት አትሙት። ከዛ ካልወደድከው ካደከመህና ካደቀቀህ ቀደር ወደዚህ ወደ ተሻለውና ወደምትመኘው ቀደር እንዴት መሸሽ እንደምትችል ወቅበት። አስተውል ልጄ፣ ከክረምት ጨለማ ወደ ብራው ጸደይ፣ ከሀዘንም ወደ ደስታ፣ ከጥበትም ወደ ስፋት፣ ከችግርም ወደ ድሎት መሸሽን የማይፈልግ ማን አለ? ታዲያ ሁሉ በተለይ በሌሊት ሰዓት ላይ የሚደረግ ዱዓዎች ይስተካከላል። ሰላዋትንና እስትግፋርን በማብዛት ይሰምራል። ስጁድን በማርዘምና ዚክርን በማዘውተር መስመር ይይዛል። እናም ከቀደርም ወደ ተሻለው ቀደር ይሻሻላል ልጄ አለው። ሱብሃንአላህ፣ አስባችሁታል? በዱዓ በሰላዋት በእስትግፋር እንዲሁም ስጁድ ላይ በማርዘምና በዚክር ኢንሻአላህ ቀደርም እውነት ነው ወደ ተሻለ ቀደርም ይሻሻላል። እኛ ብቻ እንበርታ ኢንሻአላህ።